ዳም ቅመሞች በደንብ አድርጋችሁ ስሙኝ። የተለያዩ ፈረንጅ ሀገር ላይ ያላችሁ እህቶቼ ወንድሞቼ በደንብ አድርጋችሁ ስሙኝ። የተለያዩ አረብ ሀገር ላይ ያላችሁ በደንብ አድርጋችሁ ስሙኝ። ኢነላህ ጌታችሁ አላህ ላ ዩዲዑ አያበላሽም ነው የተባለው። ውሃ ያበላው እንደማለት ነው። አይበላሽም አበደን አላህ ዘንድ ከንቱ አይሆንም፣ ከንቱ አያደርግም። ምን አጅረል ሙሕሲኒን መልካም ነገር የሰሩ ሰዎችም እንዳ አንቺ ሌሊቱን ሙሉ ተራዊህን መስገድ አልቻልሽም፣ ወላኪን ንያሽ ተራዊህ ጋር ነበር። በደንብ አድርጋችሁ ስሙ። ንያሽ ተራዊህ ጋር ነበር። ተራዊሁን መስገድ አልቻልሽም፣ ምክንያቱም ቤት ውስጥ የሚስተካከል ነገር አለ። እነሱ ኢፍጣር ብለው ከበሉ በኋላ ገና እራት አለ፣ ከእራት በኋላ ስሑር አለ። ይሄን ላይ ያዘጋጀሽ ስለሆነሽ ማለት ነው። ስለዚህ ምን ይደረጋል መሰለሽ? ምን ማድረግ አለብሽ መሰለሽ? በደንብ አድርጌ ልንገርሽ ይሄን ነጥብ። ስራሽን ከጨረስሽ በኋላ ዊትር ስገጂ። ያ ዊትር ደግሞ አንድ ረካዓ ሊሆን ይችላል፣ 3 ረካዓም ሊሆን ይችላል። አላህ ሱብሓነሁ ወተዓላ ያቺ የሰገርሻትን ዊትር ምን ያክል ደክሞሽ ምን ያክል ለፍተሽ ያን ያክል ተቸግረሽ እንደሰገርሽም ስለሚያውቅ ሜይቢ እንዳንዳንድ ሰዎች በጊዜ ሄደው እዚያ ጋር ቆመው 11 ረካዓ ሰግደው ከተመለሱ ሰዎች ይልቅ ያንቺ አንዷ የዊትር ረካዓ ልትበልጥ ትችላለች አላህ ዘንድ። ምክንያቱም ያለሽበት ሁኔታ ወሳኝነት አለው። ቸር የሚባለው ማን እንደሆነ ታውቃላችሁ? ቸር ማለት እኮ ከሌለው ነገር ቀንሶ የሰጠ እንጂ ሀብታም ሆኖ ስንት ቢሊየን ብር እያለው 10,000 ብር ከሰጠ አንድ ግለሰብ ንፉግ እኮ ነው የሚባለው አይደል? ቢሊየን ብር እያለው 5,000 ብር ከሰጠ ንፉግ እኮ ነው የሚባለው፣ ቸር አይባልም። ግን 10,000 ብር እያለው 5,000 ብር ከሰጠ በጣም ቸር ይባላል። ምክንያቱም ካለው ነገር ነው ያሰጠው ግማሹን። ልክ እንደዚያ ነው። እናንተም በጣም ለፍታችኋል፣ ቀኑን ሙሉ ደክሟችኋል። ሆኖም ግን ከዚያ ድካማችሁ ጋር እንደምንም ብላችሁ ለአላህ ብላችሁ ስትሰግዱ አላህ ሱብሓነሁ ወተዓላ አጅራችሁን ከፍ ያደርገዋል። ሰምታችሁ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ነበር የተናገሩት? ለው አንፈቀ አሐዱኩም ሚስለ ኡሑድን ዘሀበን ማ በለገ ሙደ አሐዲሂም ወላ ነሲፈሁ ነበር ያሉት። ከሰሓቦች መሃል በደንብ አድርጋችሁ ስሙ። ከሰሓቦች መሃል ከኔ ባልደረቦች መሃል አንደኛው የሰጠውን ትንሽዬ ሰደቃ ማለት ነው። እፍኝ ነው የሚባለው ትንሽዬ እንትን ሰደቃ ማለት ትንሽዬ ሰደቃ እናንተ ምንም ነገር ብትለግሱ አደርሱበትም አሉ። ከሰሓቦች መሃል አንድ ሰሓባ የሰጠውን ትንሽ ነገር ማለት ነው አደርሱበትም አሉ። ለምን ሲባል ከልቡ ነበር የሰጠው፣ ከሌለው ነገር ነው አንስቶ የሰጠው። እንደና አቡበክር ስዲቅ ያሉት እኮ ናቸው። አቡበክር ስዲቅ ያለው ንብረቱ አጠቃላይ